ደብረ ብርሃን እንዴት ትመስላለች? ሰላም የፊራሊንክ ቢዝነስ ሶሉሽን ቤተሰቦቻችን፣ ዛሬ በማለዳ በደብረ ብርሃን ተነስተናል። ዛሬ አንድ የዘይት ፋብሪካ ሄደን ያለውን ነገር እናሳያችኋለን። ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ የዘይት ቢዝነስ እንዴት እንደሚሰራ በተለይ ደግሞ ማኒፋክቸሪንግ ላይ እንዴት መስራት እንደሚቻል በቀላሉ ማወቅ ትችላላችሁ። ይህን የዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። ፊራሊንክ ቢዝነስ ሶሉሽን። ደብረ ብርሃን እንዴት ትመስላለች? የዞርን ችግር በዚህ ነው ሎካሊ እዚሁ ደብረ ብርሃን አካባቢ ላይ እንዴት እንደሚሸጡ አይ ቲንክ ከዛም ውጪ ማከፋፈያ ያላቸው ይመስለኛል። ክሉ የለኝም በትክክል ያው ፋብሪካ መሆኑን ነው የማውቀው። አብረን የምናይ ነው የሚሆነው፣ ያስጎበኙናል። ከዛ ውስጥ ደግሞ እናንተ የምትጠቀሙትን ነገር እናወጣለን። ቢዝነሱ እንዴት መጠቀም እንደምትችሉ በተለይ በዚህ ዘርፍ እውቀቱ ላይ እስከ መጨረሻ ይከታተሉ። የኔ ዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን መጫናችሁን አይርሱ። ሰላም እንዴት ነሽ? እግዚአብሔር እንኳን ወደ ውቢቱ ደብረ ብርሃን እንኳን በሰላም መጣ። እንኳን በሰላም ቆያችሁ። ወሰኔ ዘይት ቤት ይባላል። ኦኬ፣ ያው ውስጡን ላሳየው። እስኪ በደንብ አሳይኝና እናየዋለን። የዘይት ፋብሪካው ምን እንደሚመስል ውስጡን እናየዋለን። ዲቴይል እንቃኘዋለን። ፊራሊንክ ቢዝነስ ሶሉሽን የኔ ዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። ዛሬ ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ዘይት ቢዝነስ እንዴት እንደሚሰራ በተለይ ደግሞ በእንደዚህ አይነት የማኒፋክቸሪንግ ዲዛይን እንዴት እንደሚሰራ አሳያችኋለሁ። እስከ መጨረሻ ይከታተሉ። ዋው ውስጡ ባይዞ በጣም ነው የሚያምረው። አዎ ሰፊ ነው በጣም። ደግሞ የወደድኩት ነገር ግልጽ ነው። እዚህ ጋር ከዚህም ትሸጣላችሁ አይደል? አዎ ፊት ለፊት ነው፣ ክፍት ነው ሁሉም ቦታ። ኦኬ ዋው ግልጽ ነው። እዚህም ሲሰራ ይታያል መሰለኝ። መጀመሪያ ከእህሉ ላስጀምርሃ። ኦኬ ምን አይነት እህል ነው የምትጠቀሙት? ስንት ስትሩ? ባዶ ኑግ ብቻ ነው። ኦኬ ይሄ ኑግ ነው? አዎ ይሄ እንደምታዩ ባዶ ኑግ ነው። ኦኬ ከዚህ ነው የሚጨመቀው ዘይቱ? እዚህ ጋር አለው አፈር ምናምን ነገር ስላለው ይበጠራል። ማበጠሪያ ማሽን አለው። ቀጥታ እዚህ ጋር እንደምታዩ ማሽኑ ጋር ይገባል። ኦኬ ያበጠራል። ይሄኛው እዚህ ይሄ ማበጠሪያው ነው። ኦኬ ከዛ ይበጠርና ካንዳንድ በዚህ ጋር ይወጣል። አፈሮችና ጠጠሮችን በዚህ ጋር ያስወጣልኛል ማለት ነው። ከተበጠረ በኋላ ቀጥታ ወደ ማሽኖች ይሄዳሉ ማለት ነው። ኦኬ ሲበጠር ስንት ሰው ነው እዚህ ጋር የሚያስፈልገው? ምናልባት አንድ ሰው ብቻ። በአንድ ሰው መሰራት ይችላል? ብቻ መሰራት ይችላል። ኦኬ በማዳበሪያ እዚህ ይበተናል። ከዛ በኋላ በዚህ ይገባል። የመጣው እዚህ ጋር ይሄኛው ሼክ ያደርጋል አይነት ስታፋር። አዎ ሳስበው ጠጠሮችና አፈሮችን ካንዳንድ ይለያቸዋል። ኦኬ በዚህ ጋር አፈርና ጠጠር ደቃቁን ያወጣልኛል። ኦኬ በዚህ ጋር ደግሞ ሙሉ ለሙሉ ንጹህን ያወጣልኛል ማለት ነው። እንደምታዩት እንግዲህ በዚህ ጋር ኑጉ ከገባ በኋላ ኦልሞስት እዚህ ጋር ይበትነዋል። ከበተነው በኋላ አፈርና ጠጠሩን ይለየዋል ማለት ነው። ልክ እንደዚህ ቀረብ ብለህ ቅረጽ። አሁን ኑጉ ገብቷል ኦልሞስት። ዋው እንደዚህ ሼክ እያደረገ ነው ወደ ታች የሚወርደው። አይተም ጠጠርና አፈሩን ለየብቻ የሚለየው። የተጣራው ነው የተጣራው ኑግ በዚህ ይወጣል፣ አፈሩ በዚህ ይወጣል፣ ጠጠሩ በዚህ ይወጣል። ከዛ ንጹህ ኑጉ ነው አይ ቲንክ በዚህ ጋር የሚመጣው ማለት። ከዚህ በኋላስ ፕሮሰሱ ምንድነው? ከዚህ ከወሰድን በኋላ እዚህ ጋር ሁለት ማሽኖች አሉ። ኦኬ አንድ አይነት ናቸው ወይስ ልዩ ነው ስራቸው? ምንም ልዩነት የላቸውም። ሁለቶችም አንድ አይነት ማሽን ናቸው። ኦኬ እህሉ ከመጣ በኋላ እዚህ ጋር ይገባል ማለት ነው። ኦኬ የተበጠረው ማለት የተበጠረው እዚህ ጋር ይገባል። ከዛ የሚጨምቀው ወደዛ ጋር ይገባል። ተረፈ ምርቱ ደግሞ በዚህ ጋር ይወጣል። ኦኬ ተረፈ ምርቱ እንደምታዩት ትላልቅ ስለሆነ
ይሄኛው ተረፈ ምርቱ ነው የሚወጣው ማለት ነው። ጥቅም አለ ይሄኛው ጥቅም አለው። ምንድነው ስሙ? ፋጉሎ። ኦኬ ፋጉሎ ለበግ ለከብት እንደመኖነት ይጠቀማል ማለት ነው። ዋው ይሄኛው የሚገርማችሁ ነገር ዘይት ብቻ አይደለም የሚሰጠው ኑጉ። ኦልሞስት ኑጉ እዚህ ጋር ከተበጠረ በኋላ ማሽን ውስጥ ከገባ በኋላ ዘይት ከወጣለት በኋላ ይሄ ደግሞ ተረፈ ምርቱ ነው። ይሄኛውም ተረፈ ምርቱ ከብቶች የሚያደልቡበት ብዙ ስራ የሚሰራበት እንደ መኖ የሚጠቀሙት ነው። ይሄኛውም ቢዝነስ ነው፣ ያኛውም ቢዝነስ ነው ማለት ነው። ኦልሞስት እዚህ ቢዝነስ ውስጥ የምትሰማሩ ሰዎችም ካላችሁ ከኑጉ ምንም ዌስት አይነት ፕሮዳክት የለም። ከዛ በኋላ ይሄኛው እንትኑ ይወጣል። ሶ ሎካል ማርኬት ላይ በጣም ዲማንድ አለው። አይ ቲንክ ከብት የሚረባበት አካባቢ ቦታ ላይ እሺ፣ እንደምታዩ እዚህ ጋር ከጨመቀ በኋላ ውስጥ ነው የሚያስቀምጥልን ማለት ነው። ኦኬ ይሄ ተጨመቀው ነው ማለት ነው። ይሄ ተጨመቀው ነው። አዎ የመጀመሪያው። እሺ ከዛስ ከዚህኛው ፕሮሰስ በኋላስ? ከተጨመቀ በኋላ ሙሉ ለሙሉ በዛ በምታያቸው ኬብሎች ፊልተር ያደርጋል። አዎ እዛ ጋር ቀጥታ ሄዱና በዚህ ማሽኖች ያጣራልኝና እዚህ ጋር ይከትልኛል ማለት ነው። እዚህ ጋር እንደምታዩ ንጹህ ዘይት ይመጣል። በቃ ይሄ ፋይናላይዝድ ያለ ዘይት ነው እዚህ የሚገባው ማለት ነው። በቃ የተጣራው ዘይት ሙሉ ለሙሉ እዚህ ጋር ይገባልኛል። ቼክ ካደረኩ በኋላ ፓምፕ አድርጌ ወደ በርሚሎች ከታቸዋለሁ። ከዚህኛው ከተጨመቀ በኋላ የሚያስቀምጥልኝ ጭቃ አለ ከዚህ ውስጥ ማለት ነው። ያጣራልኝን እዚህ ውስጥ እንደምታያቸው ይከትልኛል ጭቃዎችን ማለት ነው። ኦኬ ይሄኛው ራሱ አታዩም? እነዚያው ቸኮሌት ነው የሚመስለው ግን ለማሰሻ ይሆናል። ለምጣድ ማሰሻ ማለት ነው። አያችሁ ብዙ ግልጋሎት አለው ማለት ነው። ኢቭን 2-3 የወጣው እንኳን ዌስቴጁ ስቲል እንትን ዩዘብል ነው። ይሄ ገንዘብ ነው፣ ዘይቱ ገንዘብ ነው፣ ለመኖነት የሚወጣው ዌስቴጅ ገንዘብ ነው። ደግሞ ማርኬት ዲማንዱንም ስናየው በተለይ አሁን እንደዚህ አሁን ይሄ ደብረ ብርሃን አካባቢ ነው ማርኬት ዲማንዱ በጣም ከፍተኛ ነው። አይ ቲንክ አሁን ለምሳሌ ሶርሱ ምንድነው? ከየት ነው የሚመጣው? ከወለጋ፣ ከጎንደር፣ ከተለያየ ሀገር ነው የሚመጣው። ሶ 100% ጤናማ የሆነ ዘይትን ነው የሚመረተው። ባይዘ እኔ በጣም ገረመኝ ነገር መካከል አንደኛ እንደዚህ ንጹህ በሆነ ኑግ መጥቶ እንደዚህ ፊት ለፊት ፐብሊክ ላይ እኔ አይቼ አላውቅም። በዘይትም በሌላም አይነት ማኒፋክቸሪንግ ላይ በግልጽ ይመጣል፣ እዚሁ ይመረታል፣ እዚሁ ሲበጠር ይታያል፣ እዚሁ ያወጡታል ጨምቀው እዚሁ ይሸጣል። ጤናማ 100% ጤናማ የሆነ የዘይት የምግብ ዘይትን ከዚህ ይሸጣል ማለት ነው። ሶ ይሄኛው ዲማንዱ ከፍተኛ ነው። በተለይ በምግብ ምክንያት በጣም የሚቸገሩ የጤና እክል ያለባቸው ሰዎች አሉ። እነዚህ ደግሞ ማርኬቱ ወደ አዲስ አበባ ምናምን ኤክስፓንድ ቢያደርግ ማርኬት ዲማንዱ ከፍተኛ ነው። ምክንያቱም ግልጽ ነው፣ ኤቭሪቲንግ ግልጽ ነው፣ የሚታይ ነው ሁሉ ነገር ማለት ነው። እሺ ቀጣይ ከዚህኛው እንትን ካለ በኋላ እዚህ ይመጣል ያጣራልኝና ኦኬ እዚህ ውስጥ ይከትልኛል። ይሄ እንደምታየው ፓምፕ ነው። ኦኬ በዚህ ፓምፕ እየተደረገ ወደ በርሚሎች ይገባል ማለት ነው። ኦኬ እዛ ጋር የምንሸጠው ደግሞ እኛ ኬብሎች አሉ። እዛ ሮቶ ውስጥ እንከተዋለን። ሙሉ ለሙሉ እዛ ጋር ያሳየኛል ማለት ነው። ኦኬ የእናንተ አሁን እናንተ ማርኬት ኤንድ ዩዘራችሁ ሱቆች ናቸው ወይስ ኤንድ ዩዘር እንደዚህ በግለሰብ ደረጃ ነው የሚወስዱት ዘይቱ? አሁን በግለሰብ ደረጃ ነው። ኦኬ አሁን ቀጣይ ምናምን ነገር ከአንድ ሳምንት ምናምን በኋላ በተለያዩ ሰፈሮች እንከፍታለን። አሁን ለጊዜው እዚህ ብቻ ነው የሚሰሩት። ኢምፖርተር ናቸው ማሽኖቹ ወይስ ከውጭ? ኢትዮጵያ ውስጥ እዛ ወደዚያ ያሉት ሞዴሎች ናቸው። በተለያየ ጊዜ ዋጋው ይለያያል ማሽኑ ማለት ነው። የተለያዩ አስመጪዎች አሉ ከነሱ የምትገዛ ግን ሞዲፋይ ኢትዮጵያ ውስጥ ሲገባ ሞዲፋይ ይደረጋል። ምሳሌ ከውጭ የሚመጣው ዲናሞ እና ቦሌጃው እዚህ ጋር ነው ዲፍሬንሻሉ ላይ የቆመ ነው እዚህ ጋር። ይሄ ከቋት ጀምሮ አዛ ዲፍሬንሻል ያለው ዲናሞ ዲፍሬንሻል የመኪና ነው። ኦኬ ምሳሌ ይሄ ኮርሼራ ነው የመኪና ኮርሼራ። ይሄ ዲፍሬንሻል የመኪና ዲፍሬንሻል ነው ትልቅ መኪና። ኦኬ ቻኖቪ ትርቦ ምናምን ባል ኦልድ መኪኖች ናቸው። ከዚህ ወደዚህ ያለውን እኛ ሞዲፋይ ነው የምናደርገው። ያኛውን እንደዛው እነዚህ እንትኖች የሚሰሩ በስሪ ፌዝ ቆጣሪ ነው። በሲንግል ፌዝ አይሰሩ። ያ ነው ኢትዮጵያ ውስጥ ይገኛል። አሁን ለምሳሌ እኔ አሁን ልተው ብል ሌላ የታሻለ ማሽን ልግዛ ብል አሁን ይሄ 12 ባለ 12 ጥርስ የሚባለው ያኛውን ልግዛ ብል ይሄ የምትሸጥና ያኛውን ማሽን ትገዛለህ።
ማሽን የሚፈልጉ ቪዝድ ማሽኖችም አሉ። አዲስ አበባ ከተማ ውስጥ የተለያዩ ቦታ ላይ አሉ ቪዝድ ማሽኖች የሚሸጡ። ሙሉ ለሙሉ የዘይት መጭመቂያ አላውቅም በአሁኑ ላይ ግን ቢሰሩታል ብዬ ገምታለሁ። ለምን ምንም አያቅታቸው። ስትጀምሩ ምን ያክል ካፒታል ነበር? እኛ ስንጀምረው 2.2 ምናምን አካባቢ። በወቅቱ የነበረው ቻሌንጅ ምናልባት ይህን ቢዝነስ እያሰቡ ያሉ ሰዎች ካሉ? ቻሌንጅ የመብራት ቻሌንጅ ነው። ግን ደብረ ብርሃን መብራት ኃይል በጣም ተባብሮናል። መብራት በመስጠት ድጋፍ በማድረግ ያዛችሁ በርቱ ማለት ንግድ ቢሮዎች፣ ገቢዎች፣ የደብረ ብርሃን ገቢዎች፣ ንግድ ቢሮዎች በጣም አበረታተውናል። መጥተው እስከ መግዛት የተለያዩ ማህበራት ብቻ የደብረ ብርሃን ከተማ ህዝብ አሁን ከኛ ነው ዘይት የሚገዛ ማለት ትችላለህ። አልፎም ወደ አዲስ አበባ እንልካለን ዘይት። አንድ ዘይት ቤት አለ እንደዚሁ እንደኛ ኦፕን ነው የሚያመርት። አሁን ከሱ ነው እኛ ተሞክሮ የሚወሰድ። ያ ማፈላለግ ላይ እንዴት ነበረ? ቻሌንጅ ነበረው? ሰዎች በቀላሉ ነበረ የለመደው? ለመልመድ ተቸግሮ ነበር። ከሽጉ ዘይት ይሄኛው ዘይት ጠቆር የማለ ባህሪ ስላለው የሽጉ ዘይት ደግሞ የፓልሙ ዘይት እንደምታየው ፓልሚው ምን ይሆን አናውቀውም። ያ ደግሞ ለጤና ጠንቅ ነው። ያው ለኮሌስትሮል ግፊት ያለበት ሰው ምናምን ጥሩ ነው። እኛውን 5 ወር ሆነን ዝግጅት ያደረግንበት አመታችን አሁን ዝግጅት ማድረግ ከጀመር ማሽን ከተከልን ግን ገበያ ስናፈላልግ ኑኩ ከተለያየ ቦታ ነው የሚመጣው። ከወለጋ ከጎጃም ጎንደር ነው የሚገባው። አዲስ አበባ ላይ ነው ያለ ማርኬቱ። ከዛ ነው የምናመጣው። አሁን የትራንስፖርት ውድነት ስላለ ትንሽ የዋጋው ኮስት እየጨመረ ሄደ እንጂ ጥሩ ነው። አሁን እኛ ቸርቻሪ ነን። እዚሁ ላይ ኦፕን ያደረግነውም ለዛ ነው። ቸርቻሪ ነን። እዚሁ መጥቶ እዚሁ ነው የሚገዛ። አሁን የተለያዩ ሆቴሎች ይወስዳሉ። ደብረ ብርሃን ከተማ ላይ ሮዝመሪ፣ ምስራቀ ፀሐይ የሚሉ ሆቴሎች ከኛ ነው የሚወስዱ። ፒውር የኑግ ዘይት እነሱ ሆቴል የሚጠቀም የኑግ ዘይት ብቻ ነው የሚጠቀሙ። አሁን የጭቃ ዘይት ምናምን አይጠቀሙ። የሚወስዱ እነሱ 40፣ 50፣ 60፣ 100 ሊትር ድረስ ይወስዳሉ ከኛ ማለት ነው። ወደፊትስ ይህን ቢዝነስ ስታስብ እስከምን ያክል ለማሳደግ አሰባል? እኛው ትልቅ ፋብሪካ ነው የምናስበው። ለምን አሁን ደብረ ብርሃን ከተማ ላይ ፕሮፖዛል ቀርጸን አስገብተናል። ቦታ እንዲሰጠንና ፋብሪካችን እንድናሳድግ ሰው ተጠቃሚ ንጹህ ዘይት ተጠቃሚ እንዲሆን ደብረ ብርሃን ከተማም ድጋፍ ያደርግልናል ብለን እናስባለን። ኛው ደግሞ ልጠይቅ የፈለኩት አሁን ይሄኛውን ዘይት ከደብረ ብርሃን ውጭ ላሉ ግለሰቦች፣ ድርጅቶች፣ ሆቴሎች እና ሬስቶራንቶች ቢፈልጉና ኮንታክት ማድረግ ቢችሉ የማቅረብ ነገሩ እንዴት ነው? እናቀርባለን። አሁን ከተማ ውስጥ ላለው ዲሊቨሪ ራሳችንን በመኪና ትራንስፖርት የምንወስድላቸው የሚፈልጉበት ቦታ ድረስ። አሁን አዲስ አበባ ስንፈልግ ከራሳችን ለሹፌሮች ሰጠን የታማኝ ሹፌሮች ነው የምንልክ። ወደ ተለያዩ ወረዳዎችም ስንልክ እንደዛው በርሜል ከፈለጉ በጀሪካ ከፈለጉ በጀሪካ የሚፈልጉትን ያህል ኮንታክት አድርገን እንልካለን። እንግዲህ ይህንን አገልግሎት የምትፈልጉ ካላችሁ የዘይት በጣም የተጣራ ራሳችን ቦታው ላይ ሄደን ቼክ ያደረግን ሆቴሎች፣ ሬስቶራንቶች አይ ቲንክ ይህንን ታዩታላችሁ። ይህን ቪዲዮ ኮንታክታቸውን ከስር እናስቀምጥላችኋለን። ኮንታክት አድርጓቸው። ወጣቶች ከሚሰደዱ ተደራጅተው ይህን ስራ ቢሰሩ ትልቅ ለውጥ ይኖራል ብዬ አስባለሁ። የውጭ የምናመጣውን እኛ ኤክስፖርት ማድረግ እንጂ ኢምፖርት ማድረግ እናቆማለን የሚል ግምት አለኝ። ስለነበረን ጊዜ እጅግ አድርገን እናመሰግናለን ዳንኤል። ለቅንነት እግዚአብሔር አብዝቶ ይባርክ። እናመሰግናለን ስለተባበርከን። በእናንተ ስም አመሰግናለሁ። ይህን ዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ይህን ቪዲዮ ደግሞ በራሳችሁ ሶሻል ሚዲያ ላይ ሼር ብታደርጉ ብዙ ወጣቶች ደግሞ እንደዚህ አይነት ማኒፋክቸሪንግ አይዲያዎችን እያዩ ኢንስፓየር ይሆናሉ፣ ቢዝነሶችን ይጀምራሉ። ተስፋ ከመቁረጥ ወደ ሪቫን መቁረጥ ይሄዳሉ ብዬ አስባለሁ። በጣም አመሰግናለሁ። እስከ ቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ፋብሪካውን ያየነው እዚህ ደብረ ብርሃን ከተማ ላይ
ወንድማችን ዳንኤል ሂንት ሰጥቶናል። ወጣቶች ተደራጅተው በመንግስት ጋር ጠይቀው መስራት ይችላሉ። በራሳቸው ደግሞ ሚኒ የሆኑ ዘይት መጭመቂያ ማሽኖች አሉ። እነሱም በማዘጋጀት ከኑግ ከምናምን ከተለያዩ ነገሮች እህሎች በቀላሉ ሆምሜድ በሆነ መልኩ ሰፈሮች አካባቢ ላይ መሸጥ ትችላላችሁ። አሁን እዚህ ደብረ ብርሃን ላይ ብቸኛው የዘይት ፋብሪካ ያለው እሱ ጋር ብቻ ነው። አላየውም ሌላ ቦታ። ደስ ብሎኛል። እግዚአብሔርን እኔ ፍላጎት ባይዘይ ማን ነው ጋይስ ወጣቶች ይሄ በቃ የድህነት ቀንበር ከሀገራችን እንዲሰበር ነው የምፈልገው። ወጣቶች ሰርተው መለወጥ እንዲችሉ በቃ ገንዘብ እንዲያገኙ የራሳቸውን ነገር እንዲይዙ ሀገር እንድትለወጥ። ድህነት ሲሰበር ነው የሰዎች አስተሳሰብ ራሱ መቀየር የሚጀምረው። ድህነት ካለ አብዛኛው አስተሳሰብ ጨለምተኝነትን የወረሰ ፐርሰናሊ እንደዛ ብዬ ነው የማስበው። አንዱ ደግሞ የድህነታችን ትልቁ ምክንያት ተመቹ የስራ ሁኔታዎች አንዱ የድህነት ምክንያቶች ናቸው። ወጣቶች ብዙ መስራት እየፈለጉ እንዳይሰሩ የሚያደርጋቸው ደግሞ አንዳንድ ነገሮችን በትክክል እንዴት ፋንክሽን ማድረግ እንዳለባቸው ስለማያውቁ ነው። እና ያንን ቢያውቁ ቢሰሩ ቢለወጡ ሀገር ትቀየራለች፣ እኛ እንቀየራለን፣ ቤተሰቦቻቸው ይቀየራሉ። የተቀየረ ሀገር ደግሞ በሌሎቹ ዓለም ጋር ተጽዕኖ ፈጣሪ ሀገርን ቢውልድ ማድረግ እንችላለን። ኢትዮጵያ ደግሞ በጣም ብዙ አቅም ያላቸው ብዙ ወጣቶች አሉ። ሪሶርስ አላት ኢትዮጵያ። ያንን ሪሶርስ አውጥተን ለብዙ መጠቀም ብንችል ደግሞ በጣም አሪፍ ነገር ነው ጋይስ። ብቻ እስኪ ሀገራችንን በሰላም ያቆይልን። ወጣቶቻችንን የስራ እድሎችን እግዚአብሔር በስፋት ይክፈትላቸው። እኛም የተቻለን እንሞክራለን። እናንተም ሌሎች ወጣቶች ጋር እንደዚህ አይነት ቪዲዮዎች እንዲደርሱ ከቀልዱ ከማይረቡ አንዳንድ ነገሮች በላይ እንደነዚህ አይነት ቪዲዮዎች ወጣቶች ጋር ደርሰው ተጽዕኖ እንዲፈጥሩ ሼር አድርጉ፣ አጋሩ። ለብዙ ሰዎች በጣም ጠቀሜታ ያለው ነገር ነው ጋይስ። እና አመሰግናለሁ።